እንግዲህ ከዚህ በመቀጠልም ደግሞ የዕለቱን ወንጌል ብፁዕ አባታችን ይመክሩናል፣ ያስተምሩናል። ሁላችንም ልቦናችንን ሰብስበን ልቦናችንን ወደዚህ አድርገን ብፁዕ አባታችንን ያንን ስላደረጉልን የሚመክሩንን የእግዚአብሔር ቃል እንሰማለን። እግዚአብሔር ፈቅዶልን እግዚአብሔር ወዶን በመካከላችን እንግዲህ አባቶቻችን ስለተገኙ ለእኛ ብርታት ነው፣ ለእኛ ጉልበት ነው። ሁላችሁም እንደምታውቁት ከመጋቢት 25 ቀን ጀምሮ እስከ ዛሬው ድረስ ወንጌል ሳይቋረጥ አገልግሎት ሳይቋረጥ ምስጋና ሳይቋረጥ እንደ መላእክት ሁልጊዜ ብፁዕ አባታችን እየቀደሙ እያመሰገንን እዚህ ሰዓት ደርሰናልና ስለዚህ ብፁዕ አባታችንን በዕድሜ በጤና ይጠብቅልን። አመስግኗ። በዕድሜ በጤና ይጠብቅልን። የአገልግሎት ዘመናቸውን ያርዝምልን። በመንበረ ስብከታቸው በሰላም በጤና ያኑርልን። አሁን ቀጥታ ወደ ብፁዕ አባታችን ወስዳቸዋለሁ። የኢየሱስ ክርስቶስ ማኅበር ቤተሰብ የምትሆኑ ወዳጆች ሆይ በዚህች በጌታ ማደሪያ መሰብሰባችሁ አይሁድ ጉባኤያቸውን ባደረጉበት ቀን በመቅናታቸው ለኃጢአተኞች አሳልፈው በሰጡት ጊዜ ጌታን የተቀበለውን መከራ፣ ሞቱን፣ ጎኑን መወጋቱን፣ ደሙን መፍሰሱን፣ መሰቀሉን እያያችሁ ነው። ስለዚህ እግዚአብሔር ድካማችሁና ጸሎታችሁን፣ ስግደታችሁና መዝሙራችሁን ይቀበልላችሁ። ከሕሊና ሥጋ የተነሳ በሕሊና መንፈስ የምትሹትን ሁሉ በፈቃዱ ይፈጽምላችሁ። ተስፋ ትንሣኤውን ይስጣችሁ። የደስታውን ቃል ያሰማችሁ። በይቅርታው ቸርነት ከመከራ ይሰውራችሁ። ደቀ መዛሙርቱን እንደጎበኛችሁ እንዲሁ እናንተንም ይጎብኛችሁ። በኃጢአት እንዳትወድቁ ይደግፋችሁ። ከሐዘናችሁ ያረጋጋችሁ፣ ከድካማችሁ ያጽናችሁ። እናንተንም ለማገልገል የተዘጋጁ ካህናቱን እኔንም ወንድማችሁን በሩቅና በቅርብ ካሉ በጸሎታችሁ ከደማሰቡ ወንድሞቻችን ሁሉ ጋር ጌታችን ኢየሱስ ክርስቶስ በመጣ ጊዜ በደስታ ከእናንተ ጋር አንድ እንሆን ዘንድ ያድለን። በአባታችሁ ጉባኤ በቀኙ አቁማችሁ በጌታችን በኢየሱስ ክርስቶስ ሥጋና ደም ተድላ ደስታ ወደምትገኝበት ቤቱ ወደ መንግሥተ ሰማያት ያግባችሁ ለዘላለሙ አሜን። እግዚአብሔር ቤተሰቦች፣ አባቶች፣ ካህናት፣ መጋቤ ሃይማኖት አባ አብርሃም ሊቀ ብርሃናት፣ ቀሲስ ሄኖክ እንደዚሁም ቀሲስ አቤቱ ሊቀጠበብ ፍስሐ ሁላችሁም በሰገበት አባ ኢያሱ በዚህ ጉባኤ በዚህ አደባባይ እግዚአብሔርን ስታመሰግኑ የሰነበታችሁ አባቶች፣ ወንድሞች፣ ዲያቆናት፣ ዘማሪዎች፣ አባቶቻችን፣ ምዕመናን፣ እናቶቻችን፣ እህቶቻችን፣ ምዕመናት በምክንያቱ በቸርነቱ በአባትነቱ ፈቅዶ የሰበሰበ አምላካችን እግዚአብሔር
ዓመታቱን በወራት ወራቱን በሳምንታት ሳምንታቱን በቀናት እያፈራረቀ የሚመግበን የሚወደን ሕይወት ጤናችንን የሚከባከብልን አምላካችን አንድ ብለን የጀመርነውን መዋዕለ ሱባዔ መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 መዓልት 40 ሌሊት ከዲያብሎስ ፈተና ጋር የጾመውን ጾም ሌሊት በሰዓታት በመዝሙራት ቀን በውዳሴ በቅዳሴ አክብረን አሁን ደግሞ የመጨረሻውን ተስፋ ትንሣኤውን የምናይበት የዕለተ ዋዜማው ስለደረስን አምላካችን ለዚህ ያደረሰን ጠብቆ ለአባትነቱ ለቸርነቱ ለእሱ ምስጋና ይሁን። ወይኔ ተፈጸመ ሁሉ፣ እነሆ ሁሉ ተፈጸመ። ይህንን ቃል የተናገረው መድኃኒተ ዓለም ክርስቶስ በዛሬው ዕለት በመስቀል ላይ ሆኖ በዮሐንስ ወንጌል ምዕራፍ 19 ከቁጥር 31 ላይ የተናገረው ቃል ነው። ወይኔ ተፈጸመ ሁሉ፣ እነሆ ሁሉ ተፈጸመ ነው ያለው። የእግዚአብሔር ቤተሰቦች አባቶች፣ ካህናት የጌታችን መከራ፣ የጌታችን ሕማማት፣ የጌታችን ስቃይ ክርስቲያኖች ወደ ቤተ እግዚአብሔር ከገቡበት ቀን ጀምሮ በማኅፀነ ዮርዳኖስ በማይገቡ ከተወለዱበት ጊዜ ጀምሮ ያውቁታል፣ ያስታውሱታል፣ ይዘክሩታል። በዚህ መድረክ ላይ ስለ አምላካችን ጸዋትወ መከራ ስንናገር በታች የተቀመጣችሁት ምዕመናን የምታዳምጡት አታውቁትም ብለን አይደለም፣ ታውቁታላችሁ። የጌታን መከራ ክርስቲያኖች የሚያውቁት በእናታቸው ማኅፀን ውስጥ ሳሉ ነው። የጌታን ትምህርት ተአምራት ክርስቲያኖች የሚማሩት ከሕፃንነታቸው ጀምሮ በእናታቸው ጀርባ በአባታቸው እቅፍ ወደ ቤተ መቅደስ ከመምጣታቸው ጊዜ ጀምሮ ነው። ይኸውም ወደ ቤተ እግዚአብሔር ሲመጡ ከአጸደ መቅደሱ ከቅጥረ ቤተ ክርስቲያን ሲገቡ በሩቅ መስቀሉን ያዩታል። ወደ ውስጥ ሲገቡ መድኃኒታችን ኢየሱስ ክርስቶስ በመንበሩ ፊት ለፊት በመስቀል ላይ ተስሎ ከእናቱ ከድንግል ማርያም ጋር በመንበር ላይ ተቀምጦ ካህናቱ በመንበር ላይ አስቀምጠው ሥጋውን ሲፈትቱት ደሙን ሲቀዱት፣ ምዕመናን ሥጋውን ሲበሉ ደሙን ሲጠጡ፣ ከዛን ጊዜ ጀምሮ ሕፃናት ሲቆርቡ የክርስቶስን የመጣበትን ዓላማ መከራውን፣ ስቃዩን ያውቁታል፣ ይማሩታል። ይህንን ሁሉ አታውቁትም በማለት አይደለም እዚህ ቆመን የምንዘረዝርላችሁ። አንድን ታሪክ በሚደረግበት ሰዓት ታሪኩን እያስታወሱ ታሪኩን እየተናገሩ ይማሩት ዘንድ ያስቡት ዘንድ አባቶቻችን ስላስተማሩን ነው። እያንዳንዱን ጸዋትወ መከራ ብናውቀውም በቃል በምንሰማበት ሰዓት እንደገና በልባችን ውስጥ ሰርጾ ይገባል። በልባችን ውስጥ ታትሞ ይቀራል።
ስለዚህ ነው እንጂ በዚህ መድረክ ላይ እንዲሆነ የምንላችሁ ትዘነጉታላችሁ፣ አታውቁትም፣ ትረሱታላችሁ፣ አታስታውሱትም ብለን አይደለም። ለምን ብትሉ ከጠዋት ጀምራችሁ በዚህ ቤተ መቅደስ ውስጥ የተሰበሰባችሁት ስላወቃችሁ፣ ስለተረዳችሁ ነው፣ ስለተማራችሁ ነው። ማንም ያላወቀና ያልተረዳ ወደማያውቀው ስፍራና ወዳልተረዳው ቦታ ሊመጣ አይችልም። ስለተማራችሁ፣ ስላወቃችሁ፣ ስለገባችሁ፣ ስለተረዳችሁ ቃሉን ጠብቃችሁ በቃሉ ተማርካችሁ ወደ አባታችሁ ቤት መጣችሁ። በአባታችሁ ቤት ተሰበሰባችሁ። በአባታችሁ ቤት አይሁድ በጌታ መከራ እንደተሰበሰቡት እነሱ ለመሳለቅ እናንተ ለማዘን፣ እነሱ መከራ ሊያጸኑበት እናንተ መከራውን ልትሳተፉ፣ እነሱ ሊሰሩት እናንተ ከመስቀል ልታወርዱት ወደዚህ ቅዱስ ስፍራ መጥታችኋል እና ወይኔ ተፈጸመ ሁሉ እነሆ ሁሉ ተፈጸመ አለ። ዕለተ ዓርብ የኢየሱስ ክርስቶስ የመከራ ቀን ናት። ለእኛ ለክርስቲያኖች ግን ደግሞ የደስታ ቀን ናት። ዕለተ ዓርብ ለኢየሱስ ክርስቶስ የሥቃይ ቀን ናት። ለእኛ ቀን የነፃነት የደስታ ቀን ናት። ዕለተ ዓርብ ኢየሱስ ክርስቶስ መስቀል ላይ የዋለበት በጲላጦስ አደባባይ ከግራ ወደ ቀኝ ከቀኝ ወደ ግራ የተመላለሰበት ዕለት ናት። እኛ ግን የመንግሥተ ሰማያት መክፈቻ ቁልፍ ለእኛ የተሰጠበት ዕለት ናት። ስለዚህ ዕለት ለኢየሱስ ክርስቶስ መከራ ብትሆንም ለእኛ የደስታና የተስፋ ቀን ሆናናለች። የመዳንና የቤዛነት ቀን ሆናናለች። የመመለስና ወደ ደስታችን የመግባት ቀን ሆናናለች። እች ዕለት መድኃኒታችን ኢየሱስ ክርስቶስ ሕማማቱን ሲቀበልባት እኛ ከሕማማችን ድነናል። በዚህች ዕለት ኢየሱስ ክርስቶስ በጅራፍ ሲቆስል እኛ ከቁስላችን ድነንባታል። በዚህች ዕለት ኢየሱስ ክርስቶስ የሾህ አክሊል ሲደፋበት እኛ የብርሃን አክሊል ተቀዳጅተናል። በዚህች ዕለት ኢየሱስ ክርስቶስ በጦር ጎኑ ሲወጋ በነ ሳዶር፣ በነ አላዶር፣ በነ ዳናት፣ በነ አዴራ ቅንዋት ሲቸነከር የእኛ የመከራችን ቅንዋት ከራሳችን ላይ ተከፏል። ለካሳ የተደረገች ዕለት ናት። በዚህ ነው ወይኔ ተፈጸመ ሁሉ እነሆ ሁሉ ተፈጸመ አለ። የነቢያት ትንቢታቸው ተፈጸመ። ነቢያት ኢየሱስ ክርስቶስን መምጣቱን ይመኝ ነበሩ። እነ ክቡር ዳዊት ፈኖ እዴከ እማንያ በሰማይ ያለውን እጅህን ልከህ አድነን፣ በሰማይ ያለውን ስልጣንህን ወደዚህ አምጥተን ነፃ አውጣን እያሉ ፈኖ እዴከ ማርያም አድነን አድነን እርዳን እያሉ ነቢያት እችን ዕለት ይመኟት ይናፍቋት ነበረ። ወይኔ ተፈጸመ ሁሉ ሁሉ ተፈጸመ። የነቢያት ትንቢታቸው ተፈጸመ። የቀዳማዊ አዳም የመከራው ጊዜ አልፎ የደስታው ጊዜ መጣ። በመከራው የደስታው ጊዜ በመቀበሉ ሁሉ ተፈጸመ። ዳግማዊ አዳም ክርስቶስ የተናገረው በቃሉ አድናለሁ ያለው
መንግሥተ ሰማያት ተከፈተችና ወይም ተፈጸመ ሁሉ አለ። መጥቶ ሁሉም ነገር ስላደረገልን አዳነን አለ እና ዛሬ ቅድም መጋቢ ሃይማኖት ግማሹን ሰዓት ስለሌላቸው ገረፍ አድርገውታል። በዛሬው ዕለት ቅድም እንደሰማችሁት በመጽሐፍም እንዳዳመጣችሁት መድኃኒታችን ኢየሱስ ክርስቶስ ሦስት ታላላቅ ነገሮች ተፈጽመዋል። አንደኛው 13ቱ ሕማማተ መስቀል፣ ሁለተኛው 7ቱ አጽርሐ መስቀል፣ ሦስተኛው እነሆ 7ቱ ተአምራት። እነዚህ በዛሬው ዕለት ተፈጽመዋል። 13ቱ ሕማማተ መስቀል ቅድም በመጋቢ ሃይማኖት የተነገሩት እንዳልሆኑ አንደኛ ከትናንትና ከምሽት አንስቶ መድኃኒታችን ኢየሱስ ክርስቶስ በአልዓዛር ቤት በተቀመጠበት ሰዓት እነሆ ሁላችሁ ትታችሁን ትበተናላችሁ ብሎ በሚናገርበት ሰዓት እረኛውን እመታለሁ፣ በጎቹ ይበተናሉ ያለው የነቢዩ የዘካርያስ ትንቢት ይፈጸማል። ሁላችሁም ትታችሁን ትበተናላችሁ፣ ትሸሻላችሁ ብሎ በሚናገርበት ሰዓት ቅዱስ ጴጥሮስ እነዚህ ሁሉ ቢተውህ እኔ አልተውህም፣ እስከ ሞት ድረስ ከአንተ ጋር እሞታለሁ ብሎ ቃል በሚናገርበት ሰዓት ጴጥሮስ እንዲያውም አንተ ዶሮ እስከሚጮህ ድረስ 3 ጊዜ ትክደኛለህ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 26 ቁጥር 31 ላይ የነገረን ቃል አለ። በዚህ መሰረት መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ራት ካበላ በኋላ ምስጢረ ቁርባኑን ከሰጣቸው በኋላ አይሁድ ተሰብስበው ምሽቱን ያዙት። ምሽቱን እንደያዙት ወደ ሊቃነ ካህናቱ ወደ ቀያፋ ቤት ነበር የወሰዱት። ወደ ቀያፋ ቤት ወስደው እሱን እስር ቤት አስገብተው የእስረኞች ጠባቂዎቹ እንጨት እያነደዱ እሳት ይሞቁ ነበር። ቅዱስ ጴጥሮስን ካለ ኢየሱስ ክርስቶስን ይዘው ወደ ቀያፋ ቤት ይዘው ሲሄዱ ከኋላ ይከተል ነበር። ሌሎቹ ደቀ መዛሙርት ተበትነው ነበር። ከኋላ እየተከተለ ቀያፋ ግቢ እሱ ሲገባ እሱም አብሮ ገባ። በርቀት ቅርበት ማለት ነው። አልቀረበም፣ እንዳያውቁት አልተጠጋም፣ ፈርቶ። ከዛም በኋላ እሱ እስር ቤት እያለ ጠባቂዎቹ እሳት እያነደዱ ኢየሱስ ክርስቶስን ሲጠብቁ እሱ እሳት ሊሞቅ ጠጋ አለ ቅዱስ ጴጥሮስ። ከዛ በመጀመሪያ ከእስረኞች ጠባቂ አንዱ አየውና አንተ ከናዝሬቱ ከኢየሱስ ጋር አይደለም አለ። በዚህ ሰዓት አላውቀውም፣ እናንተ የምትሉትን ሰውዬ አላውቀውም አለ። እንደገና ሁለተኛ ደግሞ ቆየት ብላ አንዲት ሴት መጣችና አንተ ከናዝሬቱ የናዝሬት ሰው ነኝ ከሚለው ከኢየሱስ ክርስቶስ ጋር አይደለም ወይ አሉ። ውጭ ያላችሁ አዳምጡ። ከልጆቻችሁ ጋር ነገር ትጫወታላችሁ። እሺ፣ ዝም ብላችሁ ትጫወቱ ጀምሩ። እሺ፣ ልጆቹን ዝም አሰኟቸው። በዚህም አይኔ በፊት ለፊትም አይኔ እኔ ሁላችሁ ትታዩኛላችሁ። አደራሽ እና ሴትዮዋን አንቺ የምትይውን አላውቀውም ማለት። በዚህ ሰዓት ጆሮ ጮኸ። ቅዱስ ጴጥሮስ ኢየሱስ ክርስቶስ የተናገረውን አሰበ። ከዛ በኋላ እየነጋ እያለ ለጲላጦስ ነግረውት ነበር። ነገ በፍርድ አደባባይ እንድትቀመጥ ኢየሱስ ክርስቶስ የተባለውን የአይሁድ ንጉሥ ነኝ የሚለውን ወደ አንተ ለፍርድ
ጲላጦስን ነገሩ። ጲላጦስን ሲሰናዳ ነው ያደረው። ሌሊቱን ሁሉ ፍርድ ዙፋን ላይ ተቀምጦ ሊፈርድ። በማለዳው ጲላጦስ ቤተ መንግሥቱ ገብቶ በዙፋኑ ላይ ተቀመጠ። በማለዳ ኢየሱስ ክርስቶስንም ጸሐፍት፣ ፈሪሳውያን፣ ሊቃነ ካህናት እየጎተቱ ጲላጦስ ግቢ አስገቡት። በዚህ ሰዓት የጲላጦስ ግቢ ታወከ። የሚወዱት ያዝኑ ነበረ፣ የሚጠሉት ደስ ብሏቸው ነበረ። ሴቶች የሚከተሉት ደረታቸው ይመቱ ነበረ። ጲላጦስን ፍርድ ለመስጠት ተቸገረ። በተለይ ሚስቱ ያደራ ቃል ልካበት ነበረ። አደራ በዚህ ጻድቅ ሰው ምንም እንዳታደርግ ብላ ልካበት ነበረ። ያም ቃል ግራ አጋብቶታል ጲላጦስን። በዛም በዚህም አለ ኢየሱስ ክርስቶስን ጠየቀው። ለጥያቄው የሆነ መልስ አላገኘም። ኢየሱስ ክርስቶስ ወደዚህ ዓለም ስለመጣበት ድነት፣ ኢየሱስ ክርስቶስ ወደዚህ ዓለም ስለመጣበት የሰው ልጆች ተስፋ ትንሣኤ ይነግረው ነበረ። ስለ ሰማያዊ መንግሥት ነበረ የሚነግረውና በኋላ በመጨረሻ ሕዝቡን ተንጫጫ። በዚህ መካከል ጲላጦስ ለሕዝቡ አንድ ምርጫ ሰጣቸው። ልብ በሉ። ያም ምርጫ ምንድን ነው? በበዓላቸው በየበዓላቸው ከታሰሩ እስረኞች ከበደለኞች አንዳንድ ሰው ይፈታ ነበር። በዛን ወቅት ሕዝብ አሕዛብ ያስጨነቀ ሀገር ደፋሪ፣ ምንዝር አባራሪ፣ ቋንጃ ሰባሪ፣ በደለኛ በርባን የሚባል ሽፍታ በስንት መከራ ተይዞ እስር ቤት ገብቶ ነበር። መንገደኛ አሳልፍም፣ ይቀማል፣ ቀምቶ ይገድላል። ሴቶች አያሳልፍም፣ ይደፍራል። ክፉ ስራ ያለው ሰው ነበር። እሱ ለዚህ ለበዓል ይሰቀላል ተብሎ ይጠበቅ ነበረ። ዛሬ በበዓላቸው የአይሁድ የፋሲካ በዓላቸው ነው። በፋሲካ በበዓላቸው ነው ኢየሱስ ክርስቶስን ለመስቀል የበቃው። በዚህ ሰዓት ጲላጦስ ይህንን ምርጫ መጣላቸው ለአይሁድ። ተመልከቱ፣ የሚያሳዝን ነገር። እሺ በርባን የተባለ ሽፍታ እስር ቤት አለ። ለበዓሉ እንዲሰቀል ስቅላቱን የሚጠባበቅ በርባንን ልቀቅላችሁ፣ ኢየሱስ ክርስቶስን የቱን ትሻላችሁ አላቸው። እንደ ጲላጦስ አባባል ኢየሱስ ክርስቶስን ሲመረምረው ምንም ኃጢአት አላገኘበት። ከአንደበቱም ከሥራውም ከተግባሩ ምንም ክፉ ነገር አላገኘበትም። አሁን እነሱ ከበርባን የበለጠ ኃጢአተኛ የለም። አይ ኢየሱስ ክርስቶስ የበርባንን ያህል ክፉ አላደረገም፣ በርባን ይሰቀልና ኢየሱስ ክርስቶስ ይፈታ እንዲላቸው ነበር። ይህም አልሆነም። የክፋታቸው ጥግ እንደተባለው አንድም የአዳም ተስፋው በእሱ ሞት ስለነበረ የአዳም ወደ ቀድሞ ርስቱ መመለስ በእሱ ሞት ድነት ስለሚገኝ አይ በርባንን አይደለም ኢየሱስ ክርስቶስን ነው የምንሰጠው ብለው መሰከሩበት፣ ተንጫጩ። ይህ በርባን የሚገርማችሁ እስር ቤት ሆኖ ሞቱን ይጠባበቅ ነበር። በኋላ በርባን ይፈታ ኢየሱስ ክርስቶስ ይሰቀል የሚለውን ለሻለቃው ለወታደሩ አዛዡ ተነገረ። በዚህ ወቅት ኢየሱስ ክርስቶስ አርባ ተገርፎ እጁና እግሩ ታስሮ ወደ መስቀል ሲሄድ የአንዳው የወታደሩ አለቃ ሻለቃው ደግሞ በርባን ወደ ታሰረበት ሊፈታው። በርባን የታሰረባት እስር ጨለማ እስር ቤት ነበረች። ትንሽ መስኮት አላት የምትታይ።
በዛች መስኮት ሲያይ ወጣ ሻለቃው ሰራዊቱን አስከትሎ ወደ እሱ ይመጣል። ደነገጠ። በቃ የመሰለያው ሰዓት ደርሷል ብሎ ደነገጠ። በዚህ ወቅት ሻለቃው ደረሰና መስኮቷን ከፍቶ አንተ አለው ከኢየሱስ ክርስቶስና ከአንተ ማንኛችሁ ናችሁ ወንጀለኞች ብሎ ጠየቀ። አይ እኔ ኢየሱስ ክርስቶስ የሚባለው ወንጀለኛ ነው ሲባል ሰምቼ አላውቅም። በእርግጥ መልኩን አላውቀውም። በዝናው ስሰማ ግን የተራቡትን የሚያበላ፣ ዕውራንን የሚያበራ፣ ለምጻምን የሚያነጻ፣ ሙታንን የሚያስነሳ ሲሉ ሰምቻለሁ። እኔ እኮ ነፍሰ ገዳይ ነኝ፣ ሴት ደፋሪ ነኝ፣ ሽማግሌዎችን አዋራጅ ነኝ። እንዴት እሱ ከኔ እኩል ይሆናል? እኔ በሱ ላይ ምንም ክፉ ነገር የሰማሁት ነገር የለም አለ። አሁን አንተ ተለቀህ በአንተ ፋንታ እሱ ይሰቀል ምን ትላለህ አሉት። እንዴት ይሆናል? እሱ እንዴት በኔ ፋንታ ይሰቀላል? እኔ ወንበዴ፣ እሱ ደገኛ ሰው፣ ቸር በጎ አድራጊ ብሎ ለሻለቃው ይመልስለታል። እንግዲያው ጲላጦስ አንተ እንድትፈታ እሱ እንዲሰቀል ፍርድ ሰጥቷል። አሁን ከእስር ቤት ልናወጣ ነው የመጣነው ብለው በርባንን ፈቶ ሲለቀው ልክ ከእስር ቤቱ ተፈንጥሮ ወጣ ይላል። ከእስር ቤቱ ተፈንጥሮ ሲወጣ ወደዛ ወደ ጲላጦስ አደባባይ በአሳላጭ መንገድ ሲሆን ኢየሱስ ክርስቶስ አይሁድ ነበሩት መስቀል አሸክመው እየጎተቱ ሲወስዱት ይላል። ከዛ በግንባጭ የተሰጠው ይሄ ነው ብሎ መልኩን እንኳን ማየት አለብኝ ብሎ ቀስ ብሎ ሰው እንዳያወራው ፊቱን ተሸፍኖ በፊት ይዞርና ፊቱን ያየዋል። የኢየሱስ ክርስቶስን አንተ በእኔ የተቀየርከው ብሎ እንደገና አሁንም አላመንም እስከሚሰቀል ድረስ እንደገና በርቶ ወደ ኋላ ተሸሽጎ ያለታ በበረሃ ሄዶ እሱ ተሰቅሎ ከመስቀል እስከሚወርድ ድረስ ፈርቶ በጫካ ውስጥ ተሸሸገ። ከዚህ በኋላ ኢየሱስ ክርስቶስ እያዳፉ ሲወስዱት የመጀመሪያው ተአስሮ ሊሄድ ነው። ቶሎ ቶሎ ልላችኋል። ተአስሮ ሊሄድ ማለት ወደ ኋላ መታሰር ነው። እኛም በኃጢአት ወደ ኋላ ታስረን ነበረ። የዲያብሎስ እስራት በእኛ ላይ ነበረ፣ ለእኛ ወደ ኋላ ታሰረ። እንደገና ተስቦ በዓል ወደ ሁለተኛ ቁጠሩ። በኋላ እኔ ስንት መስላችሁ እንዳትሳሳቱ። ተስቦ በዓል በገመድ መጎተት ነው። በገመድ መጎተት ማለት ሁለት ሰዎች ገመዱ ሁለት ነው የታሰረበት፣ አንዱ ወደፊት የሚጎተትበት፣ አንዱ ወደ ኋላ የሚጎተትበት። ከኋላ የሚጎትተው ጎትቶ ሲለቀው በፊት ይወድቃል። ከፊት የሚጎትተው ጎትቶ ሲለቀው ወደ ኋላው ይወድቃል እና ተስቦ በዓል በገመድ መጎተት ሁለተኛው። ወዲህ ውስጥ ምድር ሶስተኛው ከምድር ላይ መውደቅ። ምድሩ ድንጋይ ይሁን አፈር ይሁን ጠጠር ይሁን አይመረጥም። እዛ ላይ ይጥሉታል። ከጣሉት በኋላ እዛው ይረግጡታል። የሚረግጡትም አንድና ሁለት ሶስት ብቻ አይደለም፣ እየተራቡ ይረግጡታል። ተመልከቱ ወገኖች፣ ለዚህ ነው ዮሐንስ አፈወርቅ ብኪይዎ ወላይዎ ለታፈቅርዎ፣ እናንተ የምታፈቅሩት አልቅሱለት፣ አንቡለት ያለው ታላቁ ዮሐንስ አፈወርቅ በዚህ ነው። ወዲህ ውስጥ ምድር እንደገና ከምድር ላይ መውደቅ ስንተኛ ነው አልኳቸው? አራተኛ ተከይዶ በግራ በአይሁድ እግር መረገጥ። አምስተኛ ተገፎ ማእከለ አምድ ማለት እንደዚህ ያለ ምሰሶ ነው። እዛ ላይ ያጋጭታል። በምሰሶው ላይ እየወሰዱ ግንባሩ ከምሰሶ ጋር ይመጡታል።
ስድስተኛ ተጸፎ መታየት፣ ፊትን በጥፊ መመታት። ፊቱን በጥፊ የሚመቱት እየተመረጡ ነው። እጃቸው የበረጠመው፣ ጉልበታቸው የጠነከረው፣ እጃቸው ሰፊ ሆነ፣ እጃቸው ጠንካራ የሆነ እየተመረጠ ነው። ማፊቱን ምታው የሚባለው ፊቱን ሲመቱት የእጃቸው ሰንበር እፊቱ ላይ ይታይ ነበረና። ስንተኛ ግን ፊትን በጥፊ ስንታልኩኝ ስድስተኛው ምንድን ነው? ሰባተኛ ተቀስፎ ዘባን፣ ጀርባን በጅራፍ መገረፍ። እዚህ ላይ ነው ይገርማችኋል። ጀርባን በጅራፍ መገረፍ አይሁድ ልማዳቸው 40 ግርፋት ነው። 40 ግርፋት የተገረፈ አይሰቀልም፣ የሚሰቀል አይገረፍም። ጀርባውን አጋለው ነበረ የሚገርፉት። ጀርባውን የሚገርፈው ጅራፍ የሚያቃጥል ነበር። ከገመድና ከተለያዩ ብቻ አይደለም፣ ውስጡ ሽቦ ነበረበት። ሽቦ ተረትረው ነበር። ይህ ግርፋት 39-38 ሲደርስ ስንት አደረግ እያሉ አሳስተናል እያሉ እንደገና አንድ ብለው ይጀምሩ ነበር። እንደዚህ ያደረጉ 6666 ጅራፍ። ይሄ በምን ተቆጠረ ቢሉን መላእክት በሰማይ ላይ በጸጥታ ሰማይ ጽፈው ታየ ይላል። በደመና ላይ ጽፈው ታየ ይላል። 6666 ጅራፍ እነሱ መላእክት ቆጥረውት ነው። ሰውማ ሊቆጥረው አልቻለም። ስምንተኛ ተቆርጦስ ራስን በበትር መመታት። በትሩ ንጉሥ ነህ ብለው ያስያዙት ነው። በዛ ይቀበሉና በዘንጉ ይመቱታል። ተነበየ ተናገር፣ ትንቢት ነቢይ ነኝ ብለሃል፣ አምላክ ነኝ ብለሃል፣ ንጉሥ ነኝ ብለሃል። ከመካከላችን ውስጥ ማነው የመታህ? እስቲ ስሙ ማን ይባላል? አንተን የመታህ እያሉ ይዘብቱበት፣ ራሱን በበትር ይመቱት ነበረ። ዘጠነኛ አክሊለ ሦክ ነው። የሾህ አክሊል መድፋት፣ የሾህ አክሊል ደፉበት። የሾህ አክሊል ማለት ታተው ማለት ነው። ይገርማቸዋል። ኢየሩሳሌም እንዳጋጣሚ ስትሄዱ እሾሃ እስከ ዛሬ አለች። እንዲህ ሲጠባት በጣም ከሹረቷ የተነሳ ወዲያው ነው የምትወጋው። ትልቅም ዛፍ አይደለችም፣ ትንሽም አይደለችም፣ እንደ ቁጥቋጦ ያለ እሷን ነው ጎንጉኖ በጣም ኃይለኛ እሾህ ናት። እንስሳትም ይፈሯታል። እንደገና የሚገርማችሁ ጥቃቅን ምስማሮች ዛሬ ምንድነው ኩርንችት የምትሏቸው ምስማሮች 700 ምስማሮች ከሾህ አክሊሉ ጋር እነዚህ ጥቃቅኖቹ ምስማሮች ሲደፉበት እነሱ እንዲወጉት ነው፣ እንዲቆረቁሩት ነው። ከ700 እስከ 600 ጥቃቅን ምስማሮች እሾህ አክሊሉ ውስጥ ነበሩበት። አክሊለ ሦክ የሾህ አክሊል ደፍቶ የብርሃን ዘውድ ለእኛ ቀዳጀን አምላካችን። እያችሁት ኪናት በጣም ተገፈን የነበርነውን የብርሃን ዘውድ የብርሃን አክሊል እሱ የሾህ አክሊል ደፍቶ ለእኛ ዘውዳችን መለሰን። ሰይጣን በምቀኝነት ዘውዳችንን ከራሳችን ላይ አውርዶ ነበር። አምላካችን የሾህ አክሊል ደፍቶ የብርሃን ዘውዳችንን ለእኛ መለሰልን። ጻዕረ መስቀል፣ በመስቀል ላይ መስቀል መሸከም። መስቀሉ በጣም ከባድ ነው። ገርማቸዋል። ማንሳት እያቃተው ለ7 ለ8 ለ9 ለ10 እየሆኑ ነበር የሚያሸክሙት። ይዞት ከወደቀ በኋላ ደግሞ ይዘው ተነሳ ይሉት ነበር። ማንሳት ሲያቅተው ደግሞ እዛው ይመቱት ነበር። ጻዕረ መስቀል፣ መስቀል መሸከም። 11ኛ በችንካር መቸንከር። በችንካር
እነዚህ ሳዶር፣ አራዶር፣ ዳናት፣ አዴራ የተባሉ ቅንዋት በተለምዶ ቤት የሚሰሩባቸው የሚገለገሉባቸው ምስማሮች አይደሉም ወገኖች። ምንድናቸው ብትሉ ለዚሁ ተብሎ አንጥረኛው እንዲሰራ ታዘው ነው የተሰሩት። ስማቸው እነዚህ ነው፣ ስም የወጣላቸው። ለምንድነው አንጥረኛው ታዞ የሰራው? ምስማር ስታዩት ድቡልቡል ነው። እነዚህ እነ ሳዶር እነ አላዶር እነ ዳናት ግን አራት ማዕዘን ሆነው የተሰሩት ሲገቡ እየሰነጠቁት የሚገቡ እየቆረጡት እንዲገቡ ነው። አራት ማዕዘን አድርገው ከዛ እንደገና ደግሞ ጫፋቸው ላይ እንደ ቁጠት ያለ ጎጭቀው እንዲወጡ አንጥረኛው ስራ ተብሎ ታዞ የተሰሩ ችንካሮች ናቸው። በዚህ የተነገሩት አምላካችን ሳዶር፣ አላዶር፣ ዳናት፣ አዴራ። ሮዳስ የተባለው የዕዳ ደብዳቤውን ከራሱ በላይ የሰቀሉበት ነው። ሳዶር ቀኝ እጁ የተቸነከረበት ነው። አላዶር ግራ እጁ የተቸነከረበት ነው። ዳናት እግሩ የተቸነከረበት ነው። ሮዳስ የዕዳ ደብዳቤው የአይሁድ ንጉሥ ነኝ ብሏል ብለው በሦስት ቋንቋ የተጻፈው የተሰቀለበት ነው። ተሰቅሎ በችንካር መቸንከር፣ ተሰቅሎ በእንጨት መሰቀል። ሰይበ ሐሞት 13ኛ ሐሞት መጠጣት። ሐሞቱ የዞን ሐሞት ነው። ከየት ተገኘ ቢሉ አባቶቻችን ከነገሥታት ቤት ይቀመጥ ነበረ። ለምንድነው በነገሥታት ቤት የተቀመጠው ቢሉ በደለኞች ለሞት የተፈረደባቸው ሲፈረድባቸው ያንን አጠጥተው ነው የሚገድሏቸው እና በነገሥታት ቤት ነበረ። የዝሆኑ ሐሞት ደግሞ ከምን ጋር ተቀላቀለ? ከከርቤ ከእርሾ ጋር። ከርቤ በጣም መራራ ነው። ከርቤ ያቀረቡለት ይላል። ከርቤ መራራ ነው፣ የሞቱ ምሳሌ ነው ያሉ እና ሰይበ ሐሞትን ጠጣ። የሚገርማችሁ ተጠማሁ ባለ ጊዜ እነሱ ሐሞት ሲያጠጡት መራራውን፣ እሱ ግን ከአንደበቱ ካፉ ጣፋጭ ይወጣ ነበረ። አባቶች የሚያደርጉትን ያውቁትን ይቅር በላቸው ይል ነበር። ለዚህ ነው ሊቁ ዮሐንስ አፈወርቅ ኦ ትሕትና ዘመጠነ ዝትሕትና፣ የሚያምን ትሕትና እንደምን ያለ ትሕትና ነው! የሚያህል ትዕግስት እንደምን ያለ ትዕግስት ነው! የሚያህል ዝምታ እንደምን ያለ ዝምታ ነው! ይህ ሁሉ ሲደረግ ይህንን ያለ ዮሐንስ አፈወርቅ እያለቀሰ ነው እና ይህን ሁሉ ሲሆን አንዲትም ቃል አልተናገረም። በመጨረሻ አባቶ የሚያደርጉትን አያውቁምና ይቅር በላቸው እና እነዚህ በዕለተ ዓርብ የተፈጸሙ ናቸው። በዕለተ ዓርብ መስቀል ላይ መድኃኒታችን ኢየሱስ ክርስቶስ ሲወጣ ፍጡራን የኢየሱስ ክርስቶስን ዕርቃን አናሳይም ብለው በመጀመሪያ ፀሐይ ጨልማለች። ራቁቱን ሲሰቅሉት አይታችሁ እንደሆነ እዚህ ፊታችሁ ብሏል። እዚች ላይ ከለሜዳ ነበረች። ከለሜዳ ይወጣል አባቶቻችን። ከዛ ውጪ ወደ ላይ ራቁቱን ነው፣ ወደ ታችን ራቁቱን ነው። የተዘረረው ራቁቱን ነው። ብርሃን እንዳጎናጽፈው ለፀሐይ የሰላምን ቅንጣት ያህል ብርሃን ሰጥቶ ዓለምን የሚመራው እዚህ ቦታ ይበርዳል ሳይባል በሰማይ ላይ አንዲት ትንሽ ቅንጣት አውጥቶ ለዓለም የሚያበራው እሷ እንዲያለው ፈጣሪን አላሳይም ብላ ብርሃኗን ከለከለች። ራቁቱን ሲሰቀል መሳለቂያ አይሆንም ብላ ጨረቃ ደሟን ለበሰች። ከዋክብት ከሰማይ ረገፉ። አለቶች
ተነጣጠሉ። ስንት ሆኑ? 4። መቃብራት ተከፈቱ። የቅዱሳኖች አጽ ቅዱሳኖች ተነሱ ከሞት። 5 ሙታን መቃብራት ተከፈቱ። 6 ሙታን ተነሱ። 7 የቤተ መቅደስ መጋረጃ ለሁለት ተሰነጠቀ። እነዚህ ተፈጸሙ። ጌታ ኢየሱስ ክርስቶስ በመስቀል ላይ እያለ ነው እነዚህ የተፈጸሙት። እሱ ደግሞ በመስቀል ላይ 7 ቃላት ተናገረ። 7ቱም ቃላት የምህረት ቃላት ናቸው። አንደኛው በመስቀል ላይ አባቶች የሚያደርጉትን አያውቁትምና ይቅር በላቸው። ሰሞኑን ስትሰሙ የሰነበታችሁ ነው። በሉቃስ 23:34 ላይ ስትሰሙ የሰነበታችሁ ቃል ነው። ሁለተኛ እነሆ እናትህ። ልብ በሉ። ይህ በትምህርታችሁ በስብከታችሁ ጠዋትና ማታ ካህናት ያነብላችኋል። እነሆ እናትህ፣ እነሆ ልጅሽ። ይህ በመስቀል ላይ አደራ ይባላል። የመስቀል ላይ ቃል ይባላል። በመስቀል ላይ የተዋሉት ፊርማ ይባላል። የማይሻር የማይደመሰስ የማያልፍ ቃል ኪዳን ይባላል። እዚህ ጋር ማን አለ? ድንግል ማርያም አለች። እዚህ ጋር ማን አለ? ወዳጁ ዮሐንስ አለ። እዚህ ጋር ማን አለ? መስቀል ላይ የተዘረረው ኢየሱስ ክርስቶስ አለ። እናቱ ድንግል ማርያም መስቀሉ ስር ሆና ታለቅሳለች። ዮሐንስ ወዳጁ እያየ ደረቱን ይመታል፣ ፊቱን ይነጫል። ሁለቱም ግራና ቀኝ ሆነው አያቸው በመስቀል ላይ ሆነው ዓይን ዘለግ አድርጎ እነሆ እናትህ፣ እናትህ እሷ ናትና። ዮሐንስንም እሷንም እነሆ ልጅሽ፣ ከዛሬ ጀምሮ አንተ እናትህ አንተ እናትህ አንተ ደግሞ ልጅ ናት ብሎ በመስቀል ላይ ቃል ኪዳኑን አዋዋላቸው። የመስቀል ላይ ውል ይባላል። ይሄ በእናቱ ድንግል ማርያም የዮሐንስ አማካኝነት ለድንግል ማርያም በመስቀል ላይ መሰጠታችን ይላሉ አባቶች ተረጉሙት። ድንግል ማርያም ደግሞ በዮሐንስ አማካኝነት ለእኛ መሰጠቷ የማታልፍና የማያልፍ አባት፣ የማያልፈው አባት የማታልፈው እናት፣ የማያልፈው አባት የማያልፈው ወዳጅ ዮሐንስ ሰጠን። ሦስተኛው እውነት እልሃለሁ ከእኔ ጋር በገነት ዛሬ ትሆናለህ። ይሄ ደግሞ በሉቃስ 23:43 እውነት እልሃለሁ በገነት ከእኔ ጋር ትሆናለህ። ይገርማችኋል። የታደለ በቅጽበት ወዲያው ምንም ሳይሰማ ምንም ሳይ በመስቀል ላይ ያለ አንድ ቃል ተናግሮ ይህን ቃል መስማት እንዴት ደስ ይላል! ፈያታዊ ዜማን ጠይቀውታል፣ ሱራፊ ጠይቀውታል። ይህን ወደ ገነት የደብር ማኅተም ሲሄድ እንዴት ሆነ ወደዚህ መጣ ሲለው ፀሐይ ያጸበተኒ ፀሐይ ስትጨልም አይቼ፣ ጨረቃ ደም ስትለብስ አይቼ፣ ከዋክብት ሲረግፉ አይቼ በመንግሥትህ አስበኝ ብዬ ተማጸንኩት። ከሱራፊ ጋር አስከራከር ነበረ። መጽሐፉ ሰዓት ስለሌለ ያልሰማችሁት። እነሆ እውነት እልሃለሁ ዛሬ በገነት ከእኔ ጋር ትሆናለህ የተባለው ፈያታዊ ተሰቀለ ጊዜው በውስተ መንግሥትከ። ሁለቱም በግራና በቀኝ የተሰቀሉት። የሚገርማችሁ ፍቅር እስከ መቃብር ይላል። ይሄ ነው በግልጽ በስደት ሰዓት እንዲያው ትንሽ ልንገራቸውና ሰዓት ለምን ነጀብር እንዳትሉ እመቤታችን ስትሰደድ እመቤታችንና ዮሴፍ ሰሎሜ ሲሄዱ በግብፅ ውስጥ ፈያታዊ ዘማንና ዘጸገም ጥጦስና ዳርክስ ይባላሉ። ሽፍቶች ናቸው። በበረሃ እየቀሩ የሚኖሩ ናቸው። እመቤታችን ወደ በረሃ ስትሰደድ አገኟት ልጇን ይዛ። የወርቅ ጫማዋን የልጇን ወሰዱባት። ልብሱን
ወሰዱበት። ከዛ በኋላ ይሄ የታደለው ፈያታዊ ዘየማን በተራ ነው የሚካፈሉት የሰረቁትንና ፈያታዊ ዘየማን እባክህ እነዚህ ሰዎች ያሳዝናል፣ እቺ ሴት የቤተ መንግስት ሴት ትመስላለች እና እንመልስላቸው እያሉ ሲነጋገሩ እመቤታችን ቆማ ታያቸዋለች። ሌባ የወሰደውን ወሰዱ ብሎ አዩኝ አላዩኝ ብሎ ይመጣል እንጂ ቆሞ ይማከራል። እንግደለው ልጇን እንግደልባት እያሉ ብላ ምርር ብላ አለቀሰች። እነሱ የሚማከሩት እንመልስላቸው ያ ከዛ በኋላ እንመልስላቸው ሲሆን ያንተ ተራ ሲሆን ትወስዳለህ፣ የኔ ተራ ሲሆን እንመልስ ትላለህ። ከዳን እስከ ቤርሳቤህ በግብፅ በረሃ ከኢየሩሳሌም ከጠረፏ እስከዚህ ድረስ የዘረፍነውን የቤት ካንተ የሆነው ውሰድ፣ የእነዚህ ሰዎች ግን መልስላቸው ብሎ ሲነግረው የሚሸገረኝ ከዛ ይወጡ ብሎ ያንን ሊመልሱላቸው ሲሄዱ እመቤታችን ክፉኛ አዘነች። ሊገሉት ነው በቃ ብላ ከዛ ጫማውን መለሱለት፣ ልብሳቸውን መለሱለት። እነኚህ ተመለሱ። እመቤታችንና ዮሴፍ ልጇ ጉዟቸውን ቀጠሉ። ከዛ ጊዜ ጀምሮ ይህ ሰው የሌዋዊ ሰው ነበረ። በኋላ በተሰቀለ ሰዓት ከ30 ዓመት በኋላ እንደነገርኳችሁ በቀኝ ተሰቅሎ አስበኝ አለ። እንደ ዛሬ ሁሉ በገነት ከኔ ጋር ትሆናለህ ብሎ አለው። የደም ማኅተም ሰጥቶ ተስፋ የተነገረላቸው ትልቁ አዳም ጌታ የመጣለት እናታችን ሔዋን፣ አብርሃም፣ ይስሐቅ፣ አርስጣለው ደጋጎቹ ገነት ሳይገቡ በአንዲት ቃል ቀድሟቸው ገባ። ምሕረቱ ስለ ነው የሚነገርላቸው። አዎ ኃጢአተኞች ነን ብለን ክፉ ሥራ ሰርተናል ብለን ርቀን እንዳንጠፋ ነው። ንስሐ ሰትሬስዮ ለዘአበሰ ከመ ዘኢያበሰ ወለአብቴኒ ከመ ጻድቅ ወለዘማሪ ከመ ድንግል። ንስሐ ኃጢአተኛውን እንደ ጻድቅ፣ ነፍሰ ገዳዩን ዘማዩን እንደ ድንግል፣ ዘማዩን እንደ ድንግል፣ ኃጢአተኛውን እንደ ጻድቅ ታደርጋለች። ንስሐ ፈያታዊ ዘየማንን በመስቀል ላይ ንስሐ ገብቶ ወዲያው ጌታው ይባለው። ስንተኛው ነው? ስንተኛው ነው? ሶስተኛ አራተኛው ተጠማሁ በመስቀል ላይ ሆኖ ቅድም ነግሬያቸዋለሁ። አምስተኛው ኤሎሄ ኤሎሄ ነው። ስድስተኛው ቅድም ርዕስ ያደረጉት እነሆ ሁሉ ተፈጸመ። በቃ ሁሉ ተፈጸመ። የአዳም ተስፋው ተፈጸመ። የአዳም ድነት ተፈጸመ። ሲኦል ተዘጋች፣ መንግሥተ እግዚአብሔር ተከፈተች። የመስቀል ዓላማ ተተከለልን። ጠላት ዲያብሎስ ተረገጠ። የብርሃን መስኮት ተከፈተ። ከዚህ በኋላ እግዚአብሔር ከእኛ ጋር ሆነ። ማን ይችለናል? እነሆ ሁሉ ተፈጸመ። ይሄ የመጨረሻው አምላካችን ኢየሱስ ክርስቶስ በመስቀል ላይ የተናገረ ይሰራል። ሁሉ ተፈጽሞልናል። በትንሣኤው ብርሃን በርቶልናል። ተርበን የነበረው ጠግበናል። ተጠምተን የነበረው ረክተናል። ዮሐንስ አፈወርቅ አሁንም በምስጋናው በመጨረሻ የተናገረው ኦ አንተ ሕዝበ ክርስቲያን እስቲ በምልቃት ሰናይ ለክሙ ሰናይ ለክሙ እነሆ በጎ ተደረገላችኋል። ልክ ዮሐንስ አፈወርቅ እንደ አባ ሕርያቆስ በምስጋና ቅዳሴ የሚጨርስ አባ ሕርያቆስ ቅዳሴውን በምስጋና ነው የጨረሰው። እናንተ የክርስቲያን ወገኖች ብሎ የጨረሰው። እንደዚሁ እንደተሰበሰባችሁ በደብረ ጽዮን ሰብስባችሁ ነፃ በምታወጣ በኢየሩሳሌም ቅዱሳን ባሉበት የሕፃናት ድምፅ በሚሰማበት መዝሙረ ማኅሌት በሚደመጥበት እሱን ለብቻው እናቀርባለን። የጌታችን ቅዳሴ ሲቀደስ ዮሐንስ አፈወርቅ ምስጋናውን ስለሚጨርሰው ሰናይ ለክሙ በጎ ተደረገላችሁ፣ ሰናይ ለክሙ
ሥጋውን የከፈለባቸው ቁስሉን ያሰረባቸው የቁስል ማሰሪያ ፋሻ ይባላል ሐኪሞች የሚያስሩበት ደሙን የጠረገባቸው ሥጋውን የቀበረባቸው አልባሲሁ ለክርስቶስ የተባላቸው ምዕመናን ደስ ይበላችሁ እንዳንላችሁ ሐዘን ላይ ያላችሁት ጌታችሁ በመቃብር ውስጥ ነው። ነገ ደስ ይበላችሁ እንላችኋለን አሜን እንድትሉ እና እናንተ የክርስቶስ መንጋዎች በላችሁ አለ ጠገባችሁ እያሳየች ነው። ቅድም ብኪቦ ላይ ወዳለው ቅዱሱለት ዘሩለት ምን አደረግ ነው? ምን ከበር ነው? ምን አፍ ነው? አዳምን የፈጠሩት የተቸነከሩ በገነት የተመላለሱ በቀንበር ተቸነከሩ። ዮሐንስ አፈወርቅ እንዴት ይወደው ነበረ? እናንተ የክርስቶስ መንጋዎች በላችሁ ጠገባችሁ፣ ጠጣችሁ ረካችሁ። እግዚአብሔር ከእናንተ ጋር ይሁን። በሰላም ወደ ቤታችሁ አለ። ቅዳሴ ምስጋና የጌታ ምስጋና ካሰማ በኋላ አሁንም የእግዚአብሔር ቤተሰቦች የክርስቶስ ልብሶች የክርስቶስ ምግቦች ለዚህ ቀን አደረሳቸው። መከራውን ስቃዩን የተስፋውን ድነት የክርስቶስን መከራ የእኛን ደስታ የክርስቶስ ስቃይ የእኛን ተስፋ ልምላሜ ተስፋ በቅድስት ቤተ ክርስቲያን በአባታችሁ ቤት ለማየት የመጣችሁ የተሰበሰባችሁ እግዚአብሔር የቤቱ ቡሩካን ያደርጋችሁ። ወይም የተፈጸመ ሁሉ ዕዳችን ተፈጽሞናል። ከራሳችን ተራግፏል፣ ከቤታችን ተጠርፏል፣ ከሰፈራችን ተወግዷል፣ በመስቀል ጠርቆታል፣ በሞቱ አስወግዶታል። ወይም የተፈጸመ ሁሉ ወስብሐት ለእግዚአብሔር።